ሰላም ጤና ይስጥልኝ ውድ የመልካም ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ መልካም ቲዩብ ቻናል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት እንደምናውቀው በሰሞኑ ጉዳይ በቦረና ጉዳይ ነው። አንዳንድ ቅንና ጥሩ ልጆች ለቦረና ድምጽ የሆኑ ልጆችን ይዤላችሁ መጥቻለሁ። አጠር ያለ ቪዲዮ ምንድነው ከዚህ የምንማረው አሁን ያለንበትን ሁኔታ ትተን ወደፊታችን ለመጣብን ችግርና በዚህ ጉዳይ ብዙ አስተያየቶች እየተሰጡ ነው ሰሞኑን። ነው ሁሉም ባይሆን አንዳንድ ልጆችና በዛ ምክንያት አንዳንድ ነገር የታዘብኩትን ወደ መጨረሻ ሰዓት እላችኋለሁ። አሁን እስኪ ወደ ቪዲዮቹ ልጋብዛችሁ ማለት ቦረና አረ እግዚአብሔር በቃ አረ ወገን ንቃ፣ እናትዬ ሞተች ልጅ እየቀበረች መሬቱ ደረቀ ረሃብ ነገሰ የሳሩ ጎጃችን ለቀለብ ፈረሰ። ከብቶቹ አለቁ በቦረና ምድር ሁሉም ረገፉ ሁሉም ወዳደቁ። አረ ወገን ንቃ። ዳሩ ምንድነው የህይወት ውሉ? መኖር ካልቻለ አንዱ ለሁሉ ጥንቱም ከድሮ የመጣ እውነት መተባበር ነው የኛ ማንነት። ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ። አንዱ ሲሞት ነው ያን ጊዜ ሞቱ። ቴዲ አፍሮ 1 ሚሊዮን ብር ለግሷል ብለዋል። ቦረና ህዝብ እጅግ በጣም ደስ ይላል፣ መልካም ነው፣ እናመሰግናለን። ውሃ ሲጠየቅ ወተት የሚያጠጣው የቦረና ህዝብ በጥማትና በረሃብ እንደ ቅጠል እየረገፈ ነው፣ እየሞቱ ነው ያሉት። ትኩረት ለቦረና ህዝብ፣ ለሚመለከተው የመንግስት አካልና ይሄ የምታዩት ምስል በቦረና አካባቢ የደረሰ ድርቅ ነው። በየአመቱ እያጠቃ ያለው ይሄ ድርቅ በእንስሳት ላይና በሰው ላይ ከባድ ጉዳት እያደረሰ ይገኛል። ታዲያ ሁላችንም ድምጽ በመሆን የሚመለከተው አካል ሼር በማድረግ ጉዳዩን ማድረስ ይኖርብናል። ውሃ ጠይቀው ወተት የሚሰጥህን ይህ የዋህ ምስኪንና የዋህ ህዝብ ይሄ አይገባውም። ሁላችሁ በጸሎታችሁ ቦረናን አስቡት። በቦረና በጣም ከባድ የሆነ ድርቅ ተከስቷል። ሰዎች እንደ ቅጠል እየረገፉ ነው። የሚበሉት፣ የሚጠጡት፣ የሚቀምሱት ነገር አጥተው በየመንገዱ እየወደቁ ነው ያሉት። መሬቷ በድርቅ ምክንያት ተሰነጣጥቃለች። ለከብቶቻቸው የሚመግቡት ነገሮች ቢያጡ የቤቶቻቸውን የጎጆቻቸውን ጣሪያ ሳሩን እየነቀሉ ለራሳቸው የሚበሉት የለ፣ ነገር ግን ለእንስሳቶቻቸው ቢያንስ ነፍሳቸውን ለማቆየት ያንን እየመገቡ ነው። ያም ሆነ ግን በየመንገዱ እንስሳቶቹ እየወደቁባቸው ነው ያሉት። ሰዎቹም እየረገፉ ነው። ለውጪ የተላለፈ ነው፣ ኤክስፖርት እየተደረገ ነው የተባለው ስንዴ እውነት ለነዚህ ዜጎች መጀመሪያ ሳይደርስ ነው? ከውስጥ ያለው በረሃብ እየተቃጠለ ለየትኛው አካል ይሆን ኤክስፖርት የሚደረገው? ድምፁ ናቸው። ይሄ ያስቃል ወይስ ያናድዳል? አልፎን ስንት የተራበች እናት እያለች ስንት የተቸገረ ሰው እያለ በሀገራችን ውስጥ እንግዲህ ወደ ውጭ እየተላከ ነው እየተባለ ነው። እና እኔ እንኳን እንትን ብዬ ዜናውን አልሰማሁም። እንደዚህ ቅንጭብ ያለ ነገር ነው የሰማሁትና በጣም ነው የሚገርመው። የሚያልቀው የኛ ነው። ከብቶቹ የሚያልቁት የኛ ናቸው፣ የሀገር ጥቅም ናቸው። ይሸጡ ሲለወጡ አንድ ባለሀብት ሲሆን ጥቅሙ ለሱ ብቻ አይደለም፣ ጥቅሙ ለህብረተሰቡ ነው፣ ጥቅሙም ለሀገሩም ጭምር ነው ማለት ነው። እና
እንግዲህ እንዳያችኋቸው ነው ቪዲዮዎቹን። በነገራችን ላይ ብዙ የታዘብኳቸው ነገሮች አሉ በሰሞኑ በዚህ በተከሰተው ምክንያት አንዳንድ ሰዎች እንትና ሄደህ ድምጽ ሳትሆን እንትና ሄደህ ገንዘብ ሳትሰጥ አሁን ለምሳሌ በቴዲ አፍሮ 1 ሚሊዮን ብር ስለሰጠ በቲክቶክ በአንዳንድ ሚዲያዎች ላይ የሚታዩ ነገሮች እንጠይቅ። እኔ ምን አድርጌያለሁ ሰው ለመውቀስ? እኔ በነገራችን ላይ ቴዲ አፍሮ የዘፈኑ ማድናቂ አይደለሁም፣ ዘፈንም አልሰማም። ግን በሚያደርጋቸው ነገሮች ንጹህ ኢትዮጵያዊ ስለሆነ ብቻ ወደዋለሁ። ስለዚህ እኔ ሁል ጊዜ የሆነ ነገር ተፈጠረ ሲባል ቴዲ አፍሮ የሆነ ነገር አረገ ሲባል ብቻ ነው የማውቀው እስካሁን ድረስ ለእውነት ለመናገር ከሆነ ማለት ነውና ሰውን ለመውቀስ ባካችሁ ከእንደዚህ አይነት ንግግር እንቆጠብ። ምክንያቱም እኛ ነገ ምን እንደሚገጥመን አናቅም። እኛ ነገ ምን እንደሚገጥመን ምን እንደምንሆን አናቅም። ይሄ የተፈጥሮ አደጋ ነው። ይህን ጊዜ ማለት ነው ስለ ፖለቲካ ቢሆን ይሄ ችግር የተፈጠረው ሁሉም ሰው ቪዲዮአቸውን ከዚህ ከዛ እያደረገ ነበር አይደለ? ይሄኛውን የልብለጥ ያኛውን የልብለጥ እየተፎካከርን ነበር። ፉክክር ላይ ነን። በተፈጥሮ አደጋ ስለሆነ ሁላችንም ዝም ብለናል። በነገራችን ላይ ሁላችንም ስል እጅግ በጣም አሁን እንደምታዋቸው ጥሩና መልካም ልጆች አሉ። ፍትህ የጠየቁ ሰው እንዲደርስላቸው እየጮሁ ያሉ ሳያቋርጡ በጣም ብዙ መልካሞች አሉ። በእንደዚሁ ልክ ግን አንዳንዶቻችሁ ግን እጅግ በጣም ነው የሚያስተዛዝቡ። የእኛም ቤተሰቦች ደግሞ በእንደዚህ አይነት ሁኔታ አልፈዋል። 77 በሚባለው ዘመን ችግር በነበረበት ጊዜና እናቶቻችን አባቶቻችን እንዴት ውጣውረድ እንዳሳለፉ እንዴት ብዙ ነገር በህይወታቸው ውጣውረድ እንደነበረ ከልጅነታችን ጀምሮ ሲነገረን ያደግነው ጭንቅላታችን ተቀርጿል። ስለዚህ ዛሬ ደግሞ በቦረና ይሄ የችግር እንትን ስለዚህ ሁላችንም ከአንዳንድ ብር ከሳንቲም ጀምሮ ልንሳተፍበት ይገባል ብዬ አስባለሁ። በከንፈራችን ብቻ ወይ ብለን ከንፈር መጠን ዝም ብለን የምናልፍበት አይደለም። ሰውን የምንረዳበት ሁላችንም የሆነ መንገድ አለን ብዬ አስባለሁ። በመንፈሳዊ እንትናችን ወይ በግሩባችን ወይ በሆነ ብቻ የየራሳችን የሆነ እንትን አለን ብዬ አስባለሁ። ስለዚህ በቻልነው አቅም አንድ ብር 2 ብርም ቢሆንም ማንኛውም ሰው ሊረባረብ ግድ ነው ብዬ አስባለሁና ውድ ቤተሰቦችን ልላችሁ የፈለኩት አዝነን ብቻ ዝም ማለት በቂ አይደለም። እንደምታውቁት ሙሉ የቦረና ህዝብ ነው እየተቸገረ ያለው። የሆነ ቦታ ሲሆን የሆነ ሰው አካል ይደርስለትና ለዛ መፍትሄ ይፈታል። ያ ግን ማለት አይደለም። ስለዚህ እኔ ማን ነኝ ብለን እንጠይቅ። ዋናው እንትኔ ሌላ ደግሞ ሁላችንም ድምጽ መሆን አለብን። አቅም ድምጽ እንሁናቸው። ያረዱት እንዲረዱ፣ ያልሰጡት እንዲሰጡ። እኛ ቢያንስ ጠዋት ምሳ በልተን እራት በልተን መክሰስ በልተን እያደርን ነው። እነሱ ግን ይሄንን እያገኙት አይደሉም። ይሄንን አብነት የሚባል ልጅ እሱ ልጅ እውነት በዚህ ተምሳሌት እንዲሆን እጅግ በጣም ለብዙ ወጣቶች በፖለቲካ ተጠምጥመን ባልሆነ ነገር ውስጥ ገብተን ጭንቅላታችን ሁላችንም ተምሳሌት ነው። አሁን ሰሞኑን አይታችሁት ከሆነ የሱ ፎቶ ይብላ የትኛውን ቦታ ላይ የሱን ፎቶ ነው የምታዩት። አያችሁ፣ ይሄ ልጅ ባደረገው ነገ አንድ ወጣት ይቀይራል ማለት ነው። እኔን ይቀይረኛል ማለት ነው። ስለዚህ ጸሎት እንበርታ። ለቦረና ህዝብ በድምጽም ከቻልነው በድምጽ የቻልን ደግሞ በገንዘብ እውነት 3 ጊዜ በልተን የምናደርግ ከሆነ አንድ የምንበላውን ቢያንስ መስጠት አለብን ብዬ አስባለሁኝና እንደሚመጣለን ተስፋ እናደርጋለን። እስከዛ ድረስ ግን እነሱ መፍትሄ እስካላገኙ ድረስ ዘላቂ መፍትሄ እስካላገኙ ድረስ ሁላችንም እንጮሃለን። ይሄ ደግሞ ወደ ውጭ ላካል የተባለው ስንዴ እስኪ እነሱ ጋር ይሄድላቸው፣ እስኪ ምስኪኖቹ ይብሉ መጀመሪያ፣ እኛ እንጥገብ እስኪ፣ ከዛ በኋላ ይላካል ወደ ውጭ። ችግር የለውም። እንዲሁ ይሄ ያሲዘኛውን ፈጣሪ ይሁን። ለማንኛውም ውድ ቤተሰቦቼ እንግዲህ ሰላሙን ፍቅሩን ያብዛልን፣ ጥሩን ያምጣልን። ከዚህ በኋላ ደግሞ በሳቅ በጨዋታ የምንገናኝ አድርገን ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ናቸው። ከወደዳችሁት ላይክ፣ ሸር አድርጉ። ካልወደዳችሁትም ችግር የለውም እና መልካም ጊዜ ይሆንልን። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ